ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አልለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ ያለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ። አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምመናል ከሰው መልስ የማን ዝምታ ይሻላል? ምን የኛ ልመና እኮ የረባ ልመና እኮ ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። ዮሐንስ ወንጌል ምዕራፍ 11 ቁጥር 38 ላይ ታገኙታላችሁ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። ምመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምዕመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ቅዱሳን አያስፈልጉኝም እኔ ብለምን እሰማለሁ ማለት ግን በተዘዋዋሪ እኔ ኃጢአት የለብኝም ማለት ነው። እግዚአብሔር ደግሞ አይደለም ከጊዮርጊስ ጋር እኔ ከወንድሜ እሻላለሁ እንድል አይፈልግም እኮ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምን አለ? ማንም ከእርሱ ይልቅ ባልንጀራው እንደሚሻል በትህትና ይቁጠር ይላል። አይደለም ጊዮርጊስ፣ አይደለችም ድንግል ማርያም ወላዲተ አምላክ ቀርቶ ወንድሜ ከኔ የተሻለ ቢጸልይ ይጠቅመኛል እንድትል ነው እግዚአብሔር የሚፈልገው። እግዚአብሔር የእንትትና ለሁላችን ያድነን። ኃጢአትን ስናምን ማን ደስ ይለዋል ማለት ነው? እግዚአብሔር ደስ ይለዋል። ታስታውሳላችሁ አንድ ጊዜ ጌታ ጴጥሮስና ጓደኞቹን ለሐዋርያነት ጠራቸው። ሲጠራቸው ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ አልያዙም ነበር ይላል። በገሊላ ባህር ዳርቻ አገኛቸው። ክርስቶስ መጣ፣ በታንኳቸው ላይ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ይህንን ሲሰማ 50 ዓመት ሙሉ አሳ ያጠመደ አሳ አጥማጅ ነው። የ50 ዓመት ልምድ አለው። ከ5 ዓመቱ ጀምሮ አሳ አጥማጅ። ግን ክርስቶስ ይህን ሲነግረው ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም፣ ነገር ግን አሁን ስለ ቃልህ መረቡን እንጥላለን አለ። እሺ ብሎ መረቡን ሲጥለው መረቡ በአሳ ተሞላ ይላል። ሊቀደድ ደረሰ። ጴጥሮስ ደነገጠ፣ ምዕመናን ፈራ። በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ እና መረብ ውስጥ እንዲገባ ካደረገ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆናል? ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ። አሁን ጴጥሮስ ጌታን ጠልቶ ነው ወይስ ራሱን ጠልቶ ነው? ራሱን ነው፣ ህይወቱን ነው። እኛ ቅዱሳን ያማልዱን በአንተ ፊት በምን አቅማችን እንጸልያለን? እነሱን ብለህ ማረን ስንል ክርስቶስ ርቀ ነው ቅዱሳንን የበለጠ ወደን አይደለ። የጠላን የተጸየፍነው የገዛ ኃጢአታችን። እግዚአብሔር ደግሞ ደስ ይለዋል ቅዱሳኑ ከፍ ሲሉ፣ እኛ ኃጢአተኞች ኃጢአታችንን ስናምን ደስ ይለዋል። ያኔ መልስ ይሰጣል። አንድ ልጨምርላችሁና ወደ ሁለተኛው መጣል። አንዲት ሴት ክርስቶስን ልጄን ፈውስልኝ እያለች መጣች። ጌታ ሆይ ልጄን አድንልኝ፣ ጌታ ሆይ ልጄን ማርልኝ አለች። ኢየሱስ ግን ዝም አለ ይላል። ምን አለ?
ዝም አለ። ለምኑ ይሰጣቸዋል ያለ አምላክ ዝም አላት። በኋላ ደጋግማ ጮኸች። ልጄን ማርልኝ፣ ልጄን ማርልኝ ጮኸች። ይህን ጊዜ ደቀ መዛሙርቱ ጮኸቷ ረበሻቸው። ወደ ጌታ መጡና ጌታ ሆይ ከኋላችን እየጮኸች ነውና አሰናብታት አሉት። ይህን ጊዜ ሴቲቱን አናገራት፣ ወዲያውኑ ልጇን ፈወሰላት። ክርስቶስ ይህች ሴት ስለምነው ለምን ዝም አለ? ደጋግማ ጮኻለች፣ መልስ አልሰጠም። ለምን? አንደኛ እግዚአብሔር መልስ ባለመስጠት መልስ ይሰጣል። የእግዚአብሔር ዝምታ እኮ ከመልስ ይሻላል። ምዕመናን፣ ከሰው መልስ የማን ዝምታ ይሻላል? ድሮ ትዝ ይላችኋል፣ እዚህ መሃል ተማሪዎች አላችሁ። ትምህርት ቤት ፈተና ስንፈተን ምርጫ ላይ መልስ የለም የሚል መልሳችሁ አታውቁም? ምን የለም መልስ የለም ራሱ ምንድን ነው? መልስ ነው። እግዚአብሔር አንዳንዴ መልስ ሳይሰጥ መቅረቱ ከሰው ንግግር የተሻለ ነው። ዝም አለ ጊዜ ስላለው ነው። ሁለተኛ ግን የቅዱሳኑ አማላጅነት እንዲገለጥ ፈለገ። ደጋግማ ስትጮህ ምን አሉ? ጌታ ሆይ ከኋላችን ትጮሃለችና አሰናብታት አሉት። አሁን ዛሬ ሰማዕቱ ቅዱስ ጊዮርጊስ ደጅ መተን እናለቅሳለን፣ እንጮሃለን። ጊዮርጊስ በእግዚአብሔር ዙፋን ፊት ቆሞ ጌታ ሆይ ከኋላዬ ይጮሃሉና አሰናብታቸው ይበልልን ሰማዕቱ ለሁላችን። የቅዱሳን አማላጅነትን በውስጡ የኃጢአትን ማመን የቅዱሳንን ቅድስና መረዳት ነው። ይህን ለመረዳት እግዚአብሔር በቸርነቱ ይርዳል። ስለዚህ የቅዱሳን አማላጅነት ያስፈልገው አንደኛ እኛ ምን ስለሆንን ነው? መልሱልኝ፣ አይቀርላችሁ ኃጢአተኞች ስለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል። ከኛ ልመና የማን ልመና ይሻላል? አይሻልም? ምን የኛ ልመና እኮ የረባ ልመና እኮ አለም። ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። እንደው ለንስሐ በቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አንለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃል። ያቺ የሄሮድያዳ ልጅ ታስታውሳላችሁ? ንጉሱ ምን ላርግልሽ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን እንደምትጠይቅ ግራ ሲገባት ወደ ማን ሄደችው? ወደ እናቷ። የኛ እናታችን እንግዲህ ድንግል ማርያም ነች። ልመና ሲጠፋን ንጉሱ ፊት ምን መጠየቅ እንዳለበት ሲያቅተን የምንሄደው ወደ እሷ ነው። ምን እንበለውስ? ምን እንለምነው? ጸሎት ከኛ ይልቅ ቅዱሳን ያውቃሉ። ቅዱስ ጳውሎስ ይህን ብሏል እኮ። ቅዱስ ዮሐንስ በመልእክቱ እንደ ፈቃዱ ብንለምን እግዚአብሔር ይሰማናል ይላል። እንደምኑ ብንለምን? እንደ ፈቃዱ። ቅዱስ ጳውሎስ ደግሞ የፈቃዱን ምስጢር ለኛ አስታውቆናል ይላል። ቅዱሳን የእግዚአብሔርን ፈቃድ ያውቃሉ። ስለዚህ የሚለምኑት ልመና ከኛ በላይ ለኛ የሚጠቅም ልመና ነው። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን።